ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። የቴዲ ሰክሰስ የቴዲ ትልቁ ስኬቱ በዚህ አይነት እይታ ሀገሩን እንደ ዜጋ፣ እንደ ኢትዮጵያዊ፣ እንደ ከያኒ፣ እንደ አንድ ኃላፊነት እንዳለበት ሰው መቁጠሩ ነው። ይሄ ግን ንግድ አይደለም፣ በህይወት ላይ ዋጋ የሚያስከፍል ነገር ነው። ዋጋው ደግሞ ቀላል አይደለም። ማንም አርቲስት በላይ በዚህ ጉዳይ ላይ ዋጋ ከፍሎበታል። ሙዚቃውን ለምን ፈሩት? ህዝብን እንደበደሉት ያውቃሉ ማለት ነው። ያ በደላቸው እንደሚጋለጥባቸው ያውቃሉ ማለት ነው። እኩል በይህንን ሰንደቅ ዓላማ ለማንሳት በአንድ ዳስ ጥለን መሰባሰባችን የቴዲን እኔ ምን አይነት ምታታዩ ኃይል እንዳለው አገዛዙን ስርዓቱን ያርበደበደው እንዳለ ሆኖ ማለት ነው። በዚህ ያለውን ጎራ ሰብስቦ እኩል ሁላችንም እቺን ሰንደቅ ዓላማ ለማንሳት ያዝኖ ብቻ አሁን ይሄንን ለማድነቅ ይሄንን ለማበረታታት ይሄ ሰው እኮ ቃላት አጠሩ ከቀሚሳችን ላይ ያልተቀደደም እንዴ መስቀል አደበ ለመስቀል የት ቤት ሄደ ክልክል ነው። ይሄ መያዝ አይደለም፣ መያዙማ እንደውም ትልቅ ነው። ከልብስ ላይ ከፀጉራችን ላይ ከምናምን ላይ ከእጃችን ላይ ሁሉ ነው። አረንጓዴ ቢጫ ቀይ የሚባል ነገር አንይ እስከመባል ደረጃ ተደርሶ እንዳልሽው ነው። ከነጠላ ላይ ከልብስ ላይ ይሄንን ሰንደቅ ዓላማ አንይ እንደሆነ ነገር የተሆነበት ጊዜ ቢኖር በባለፉት 8 ዓመታት ነው። ለዚህ ነው ቴዲ እኮ በኢትዮጵያዊነት ጽናት ላይ ምናምን ይሄን ሁሉ የምታየው ነገር እኮ አዲስ አበባ የሰጠችው ማንነት እኮ ነው። ሁሉንም መውደድ፣ ርቆ መሄድ፣ መሰልጠን፣ ዘመናዊ መሆን፣ ወደኋላ እየሄዱ እንጋደል አለማለት፣ ወደፊት መቅደም፣ የመጣውን በፍቅር ተቀብሎ ዘምኖ መኖር። ምክንያቱም በፍቅር መኖር ዘመናዊነት ነው። የሌላውን ከሌላ ቦታ መጥቶ ዝም ብሎ ዛሬ ከኔ ጋር አዲስ አበባ ሲቀላቀል ታውቃለህ፣ እኩል ነን፣ አለቀ። ምንም አዲስ ነገር የለው። አብረን እንማራ፣ ከዛ ወንድሜ ነው እቴነች፣ እንደዚህ ነው ነው አዲስ አበባ። እንደ ወድቆ በተነሳው ሰንደቅ ዓላማ ይሁንብህ እኮ ነው የሚባለው። ሰው ሲገዘትም ሲለመን በእናት በአባት በአላህ በእግዚአብሔር ከሚባለው ባልተናነሰ ለግዞትም ለልመናም ለማስታራቅም ለምንም እባክህን ወድቆ በተነሳው ሰንደቅ ዓላማ ይሁንብሽ። እንዶ በሰንደቅ ዓላማው ይያለው ይባላል እኮ ማለት ዋጋው አየሽ ምን ያህል